ይሄ እናንተ እምነት ከባድ ነው ያለችው። ለምሳሌ ይሄን ይበልጣል አስነገደ የመጣው የሆነ ነገር በኔ ቤት ሆነው እኔ ሳይሆን ሰዎች ከኔ ቤት ይሆነላቸው። ይሄም ምንድነው ውሃ አጸልዬ የመጣው ከባድ ነገር በሚባል በሽታ እግዚአብሔር ፈወሳቸው። እግዚአብሔር ከትልቅ ውርደት አዳናቸው። አሜን። ኢየሱስ ጌታ ነው። አሜን። አሁን ይሄን ውሃ የሰራው በዚህ ልጅ አልፎ እግዚአብሔር ስሙ ይባረክ። አሜን። ከባድ ነገር እንደውም አልፎ ሁላ ገስታውስ ሁላ ገብተው ነበር፣ ግን የሆኑ ነገር ከዚህ የተለየ ነገር አልሆነላቸውም። እንደውም በቀደም ከኔ ጋር ሁላ መጣ እንደገና ጸልዮላት ነበር። ይሄን ውሃ ራሷን የገዛችው ከሱ ማን ጋዜ ጨመረ ውሃ ላይ ያለችው ግን እግዚአብሔር ስራ ነው ውሃውን የቀየረልሽ አልኳት። አረ ይሄ እናንተ እምነት ከባድ ነው ያለችው። ከባድ ነው እና ለካንቺ ወደሻለም ገብተሽ የቀረሽው አለ። አዎ ልጅአለም ገብቼ የቀረሁት አልኳት። ራሷን ተመጣለች። እግዚአብሔር ግን ትልቅ ነገር ሰርቷል በኔ ቤት ላይ። ኢየሱስ ይባረክ። በእውነት አሁን በቀደም በመሰከረችሁት ላይ የዛሬ ሳምንት ከቸርች የጠሯት በስልክ ነይ አሏት። እንደውም ለስቲሽሻቸው ስም አባቴው መቀመጥ አቅቷቸው ነው ተመልሰው ከነገዲ ወደ ዳካ ተመለሱ። ተመልሰው አሞኛል ሲሉ ውሃውን እንደጠጡ በማግስቱ ሰኞ አልተቀረጸም ፈርተው እንደ እባብ አይነት ሁለት ተቆርጦ በሁለት ቦታ ይወጣው እና በውሃው ነው እግዚአብሔር ስራውን የሰራው። አሁን ዘመን ይባረካል። አልፈሂድ በእውነት ጉቶ የሆነው ነገር ሁሉ ከስር ይነቀል። እሽኮክ የሆነበት ነገር ሁሉ መርኩዞ ነው ይሰጥክ።